ጤና ይስጥልኝ እንደምን አላችሁ እዚህ ጋር የብዕር ፎር ዊንዶውስ ኪቦርድ እንዴት ነው የምንጠቀምበት የሚለውን ለማሳየት ነው። እዚህ እንደምታዩት ይሄ ኦን ስክሪን ኪቦርድ የሚባለው ነው። ግን እንዴት እንደምናስነሳውም ላሳያችሁ። እዚህ ጋር ኦን ስክሪን ኪቦርድ ለማስነሳት ይሄ ነው የምንነካው፣ ይታዩታላችሁ። ይሄ ደግሞ ላንጉዌጅ ባር ይባላል። ስዊች የምናደርግበት ነው ከፈለግን በማውስ ከፈለግን ማለት ነው። በኪቦርድ ከፈለግን ደግሞ በግራ በኩል ያለውን ኦልት እና shift በምንነካበት ጊዜ ይቀየራል። አሁን ይሄ እንግሊሽ ሆነ ማለት ነው። አሁን እዚህ ላይ ቴስት ብዬ ብጽፍ እንግሊሽ ነው። ቴስት ብዬው ከዛ በኋላ ወደ አማርኛ መሄድ ከፈለኩ ሌላ ነገር ማውስም ሳልጠቀም እዚሁ በኪቦርዱ ኦልት እና shift በመነካ በግራ በኩል ያሉትን ማለት ነው። አሁን እዚህ ጋር ታዩታላችሁ አማሪክ ሆነ ማለት ነው። ስለዚህ አሁን ደግሞ ሙከራ ብዬ መጻፍ ቻለሁ። ሙከራ ብዬ ጻፍኩ ማለት ነው። እና ያያይዝኩ ሁሉንም ይሄ ምንድነው ዋናው ልዩነቱ የብዕር ከሌሎቹ እስካሁን ከተሰሩት የተለየበት ፓቴንት የሚያሰጠው ምክንያት ምንድነው? ቅጥያዎቹን ከእንግሊዘኛ ጋር ግንኙነት አልተያያዙም ማለት ራሳቸውን ችለው ቅጥያ ምልክቶች ላይ ተቀምጠዋል። ከሃርድዌር ኪቦርዱም ላይ አሉ። እዚህ ላይ ኦን ስክሪን ላይ በመናይበት ጊዜ ከቁጥር 2 እስከ ቁጥር 8 ያሉት በተራ ተደርደሩት ናቸው ማለት ነው። ለምሳሌ እንደገና ልመልሰውና ሁን መጻፍ ፈልግ ሃነክቼ ቁጥር 2 ነው የምጽፈው። አም ሶሪ ይሄን ኪቦርድ ሌላ ነገር ሲነካ ይጽፋል። ይህን ለመጻፍ ከፈለኩ ደግሞ ሃነክቼ ቁጥር 3 ከዛ ሃን እንደገና ለመጻፍ ከፈለኩ ቁጥር 4 ሄ ቁጥር 5 ህ ቁጥር 6 ሆ ቁጥር 7 ኋ ቁጥር 8 እያልኩ ሄዳለሁ። ልክ በዚሁ መንገድ የለንም መስራት ከፈለኩ ለነክቼ ስፔስ ባር ሉ ለነክቼ ቁጥር 2 ሊ ለነክቼ ቁጥር 3 ላ ለነክቼ ቁጥር 4 ሌ ለነክቼ ቁጥር 5 ል ለነክቼ ቁጥር 6 ሎ ለነክቼ ቁጥር 7 ሏ ለነክቼ ቁጥር 8 ለሁሉም ፊደሎች ከሀ እስከ ፐ ላሉት በዚሁ መንገድ ብቻ ነው የሚሰራው። ይሄንም ለማድረግ ምንም ፕሮግራም ማስነሳት አያስፈልገንም። አንዴ ኢንስቶሌሽኑ ከተሰራ በኋላ ፕሮግራሙን እንደገና ደግመን ማስነሳት የለብንም። ፕሮግራሙን ከፈለግን የሴትአፕ ፕሮግራሙን ማጥፋት ሁሉ እንችላለን ካስፈለገ ቦታ ከፈለግን ማለት ነው። እና ይሄ ፕሮግራም ለማዋደድ ከብዕርን ከዊንዶውስ ጋር ለማዋደድ ከዛም ደግሞ ማስወጣትም ከፈለግን ለዛ ብቻ ነው። እዚህ ላይ አሁን ኦሬዲ ኢንስቶል ስላረኩት አንኢንስቶል ብቻ ነው አቬሌብል የሆነው። ከዛ ውጭ ግን ይሄ ፕሮግራም አንፈልገውም። ልክ እንደማንኛውም የኢንተርናሽናል ቋንቋ አማርኛ ወይም ኢትዮፒክ የሚባሉ ቋንቋዎች አሁን ራሳቸውን ችለው ከኮምፒውተር ውስጥ ገብተዋል። ተጨማሪ ፕሮግራም ማስነሳት አያስፈልገንም። ስዊች ማድረግ ስንፈልግ ከቋንቋ ወደ ቋንቋ ኦልት shift ማንኛውም ራሽያን፣ አርሜኒያን፣ ብልቭ አረቢክም እንደዛ ነው። ብዙዎቹ ሌሎቹ ቋንቋዎች ለምሳሌ ስፓኒሽ እና እንግሊሽ የሚጠቀም ሰው እንደዚህ ነው የሚያደርገው። shift ኦልት እና shiftን ይዘን ካንዱ ወደ አንዱ የሄድን ወዲያው በፍጥነት ከዛ መቀጠል እንችላለን ማለት ነው። ስላዳመጣችሁ በጣም አመሰግናለሁ። ጥያቄ ካላችሁ ፌስቡክ ላይም ተው ወይም ኢሜል አድርጉ info@brana.org። እንግዲህ ለሚቀጥለው ሌላ ተመሳሳይ ቪዲዮ ወይም ሌላም ጽሁፍ ላይ እስከማገኛችሁ ጥያቄያችሁን እስከመልስ ድረስ መልካም ጊዜ። ደህና ዋሉልኝ።